ኃጢአት የሌለው ሰው አለ የለም አይደል ጉድ የሌለው ሰው አለ እንደው በህይወታችን ተቀርጾ ቢሆን የሚያሳፍር ነገር የለም ኢየሱስ ክርስቶስ እኮ ዘማዊዋን ሴት ሊወግሯት መጡ አይደል በመድር ላይ ጎንበሳና ጻፈ እዛ ግንባራቸው ላይ የሁሉም ኃጢአት ተጻፈ አንዳቸውን ኃጢአት ሲያዩ እሷ ምንም አልሰራችም እንደው በቃ አልቻሉም ጥለው ሄዱ አይደል መጀመሪያው እግዚአብሔር ሰው እንደሚያይን እንዳይመስል እንደዛ አይደለም እግዚአብሔር በስስት ነው የሚያይ ኃጢአተኞች ለምን እንደሚጠበቁት ክፉ ሰው እኮ ወድሜው ረጅም ነው ሂትለር በስንት አመቱ ነው የሞተው ጨፍጭፎ እኮ ነው የሞተው አንዱ ቀንዱን ጥሎ እንዴት አልጣሉ እየጠበቀው በጉጉት በመላእክት ነው የሚጠብቀው እግዚአብሔር ንስሐ እንዲገባለት የኃጢአተኛው መሞት አይፈልግማ ስለዚህ እግዚአብሔር አንደኛቺ ልጅ የሚያያት እጅግ በጣም በስስት ነው የሚያያት ስለዚህ እግዚአብሔር እንዴት ነው የሚያየኝ የሚለው ማሰብ እንድትጀምር ፈልጋለሁ ሁለተኛ ሰው ኃጢአተኛ ነው ከሷ በላይ በደል አለው ቢሰድባትም እንደሚያልፍ ማወቅ አለባት የወላጆቿን ነገር በትክክል ይቅርታ መጠየቅ እኔ መጥፎ ነገር ለማበረታታት አይደለም ግን ወላጅ የሚናደደው የሚቆጣው ሊያድን ነው እንጂ ከሆነ በኋላ ልጁን አይጥልም ጣት ገማ ተብሎ ተቆርጦ አይጣል ግን ወላጆቿ ካልተቀበሏት አይሆንም ካሉ ከቤት ካባረሯት ለጊዜው ምናልባት ንዴት ስላላቸው ካገለሏትም በነገራችን ላይ የወላጆቿም ጥፋት ይቅርታ አድርግልኝ ልጅ ካደገ በኋላ የሚሆነውን የምትወስነው እስከ 7 አመቱ ልጅ ላይ የዘራውን ታጭዳለህ በመጀመሪያው 2 አመት ነው በቢሊዮን የሚቆጠሩ የኒውሮን ኮኔክሽን አይምሮ ውስጥ የሚፈጠሩ የሚያየው በሙሉ ዕውቀት እየሆነ ነው የሚገባው የሚሰማው በሙሉ እስከ 2 አመቱ ዕውቀት እየሆነ ነው የሚገባው ስለዚህ የተዘራው ነው የሚበቅለው ለምሳሌ የሙሴ እናት ሙሴ በባህር ላይ ተጣለ ከዛ እህቱ መጣች የፈርዖን ልጅ ስታገኘው ሞግዚት እፈልጋለሁ ትላት እናቱን አመጣቻት ታቁ ከሆነ ስቶሪው እናቱ መጣችና በፈርዖን ቤት የፈርዖን ልጅ ተብሎ እያደገ እሷ ግን አንተ የፈርዖን ልጅ አይደለህም አንተ ግብጻዊ አይደለህም አንተ እስራኤላዊ ነህ አንተ እግዚአብሔር ልጅ ነህ እያለች እየሰራች አሳደገችው ሲያድግ በፈርዖን ላይ ተነሳበት እስራኤላውያንን ከፈርዖን ፈልቅቆ አወጣ እነዚህ ልጆች ዛሬ እዚህ የመጡት የተሰራባቸው ነገር አለ ወላጅ የሰራው ነገር አለ በልጅነታችሁ አታቁትም እንጂ ተሰርቶባችኋል እናንተ እንዲህ አይነት ነገር እንዲያዝናናችሁ ገንዘብ ከፍላችሁ የታክሲ አውጥታችሁ እዚህ ድረስ የመጣችሁት እንዲህ አይነት ቃል መስማት ደስ እንዲላችሁ ተሰርቶባችሁ ከሆነ ስለዚህ ወላጅም ኃላፊነት መውሰድ አለበት ወላጅ ኃላፊነት የማይወስድ ከሆነ የፈጠራት አምላክ ያኖራታል እሷም እንደው ማድረግ ያለባት መጀመሪያ ህሊናዋን ለማጽዳት ከእግዚአብሔር ጋር ሰው ኃጢአቷን ስላየው አይደለም መጨነቅ ያለባት እግዚአብሔር ኃጢአቷን ስላየው እግዚአብሔር ደግሞ ቢቀርጽም ባይቀርጽም ሳትሰራው አይቶታል ስለዚህ መጀመሪያው ነገር ንስሐ ነው ንስሐ ዘማውን ድንግል ኃጢአተኛው ንጹህ ያደርጋል ልክ ንጽህና ሲሰማት ኮንፊደንስ ይኖራታል ከዛ በኋላ አንተ ብትቻት ምንም ላይ መስላት ይችላል የኃጢአት ዋጋ ነው ቀበለዋለሁ ልትል ትችላለች ንስሐ ከገባች ከእግዚአብሔር ጋር አካሄዷን ካስተካከለች ቤተሰቦቿን በአግባቡ ይቅርታ ከጠየቀች ከዛ በኋላ ቢቻል አካባቢ መቀየር ነው ምክንያቱም ትንሽ ጊዜ ነው ያልፋል እንደሚረሳ በማሰብ አካባቢ ቀይራ ትንሽ ቆይታ ተመልሳ ብትመጣ ላይፍ ይቀጥላል ነገ ለብዙዎች የምታስተምርበት አርአያ የምትሆንበት ታሪክ ይሆናል ብዬ አምናለሁ መብራት የሚጠፋው ለምንድን ነው ለምን ቲቪ አያችሁ ብሎ ምርጫ ቅስቀሳ ምንድን ነው ልብስ መቀየር እሱ ቀሚስ ግን ከየት ነው የተገዛው ሩቅ ቤት ስንት ብር ተገዛው 7 ብር በርበሬ እንዴት ነው የሚዘጋጀው ቂጣዳስ ተደጎ ውስጡ ላይ ባባይዳ እናንተ ሰፈር ግን ያለውን ባለሱቁን አታቂው ጀማል ዱቤ ወስደሽ ታቂያለሽ ከሱቅ ምን እንቁላል ከቁርጭምጭሚትና ከሙጭሊት የቱ ይሻላል አንተ ተፋባታ ወደልሙ በጣም ብዙ ጊዜ የምትጫወቹ ጨዋታ ምንድነው ቤት ውስጥ ጎራዴ በተረፈ ሰፈራችሁ የት ነበር እዛ የት እዛ እኛ ቤት ከኔ ጋር ማስታወቂያ መስራት ትፈልጊያለሽ ብራቮ ህፃን ሜራ መለሰን ከልብ እናመሰግናለን አጨብጭቡ እንዴ 40 ዓመት ሆነ እንደዚህ ታናሲ
ጥጋብ ነው እንጂ ሰው ነሽ ግን አይደል? ፍጥረት ነኝ። አይ ጥሩ ነው። አንደም ነገር ሳያስተምሩ ያሳደጉሽ የዚህም ትርጉም ይቅርባት አይደል? ይቅርባት። እኛ አንሞላም። ኔጌቲቭ ነገር ያልተሞላ ሰው አመጣን አንሞላም። ጣቶት ላይ ቁጭ ማረገው እንዳይፈር። እቺ በማግኔት ስባው ነው እንጂ እኔ የሚወርቅ አይነት አይደለም። you can anything you greater than me English mother and child there ላስ እንዳትቆርጠው እቺ እንኳን ለኛ ታተውል ስለዚህ እዛ ቤት ምን እንደምታረጊ ከዛ ቤት ውጪ በጋብላ ትመለሳለሽ። ከዛ ቤት ወጥተሽ ጠብቂ። እኔና አንቺ 40 ዓመት ሆነ እንደዚህ ታናሲ ገና በ9 ዓመቷ we gonna make some money ከዛ ለቤተ ክርስቲያን ወስዳለን ያልኩት እግዚአብሔር ይመስገን። ስማ ወይኔ ሲያምር እዚህ ማስተር ቤድሩም ውስጥ ገቡ። ይሄን የተለያዩ የእደ ጥበብ ስራዎች ታያላችሁ። ይሄ ቦርሳ ብዙ ጥቅም አለው። እቃዎችን እንዲሁም ምሳቃዎችን መያዝ እንችላለን በዚህ ቦርሳ። አሁን ይሄ ስሙ ካቴርቢን ይባላል። የተባለበትን ምክንያት በዚህ መሰረት እዚህ ጋር ያሉት የድመት ጆሮ ናቸው። አሁን ይሄ ለወጣቶች ይሆናል፣ ለህፃናት ይሆናል፣ ለአራስም ሙቀት እንዲሰጣቸው ይሆናል። ልብስ ግን አገልግሎቱ ሰውነትን መሸፈን ብቻ ነው? ልብስ በመጀመሪያ ሽመናውን አንድ ጋቢ ይፈጥርልሃል። እሱ ጋቢ ደግሞ ብዙ ነገር ይሰራል። እሺ ሙቀት ያገኛል። ስትታመም ብዙ ጊዜ እሱን ነው የምታደርገው። የሚመከረውም እሱ ነው። ትክክል። አንደኛ ጥጥ ለፊት ጥራት ጥሩ ነው። ሁለተኛው ትራስ ላይ ለፊት ጥራት ጥሩ ነው። ጥጥ ለፊት ጥራት፣ ለቆዳ ጥራት። አዲስ ነገር ስትሰማ ጨብጭቡ። ለዛ ነው በአብዛኛው ከጥጥ የሚሰራው ልብስ። ግን የሽመና ልብስ በየቀኑ ለመለበስ ይሆናል? አዎ የድሮ አባቶቻችን ሁሌ የሚለብሱት የሽመና ልብሶች ነበሩ። ለምንድን ነው እኛ ማንለብስ? ዋይናት ዋይናት ጥጋብ ነው እንጂ። ቆይ ክሩሌ ስትሰሪ እንዴ ትምህርትሽስ? ትምህርት ምንም አይነካል። ያለፈው ፈተና አንደኛ ነው የወጣሁት። በእንግሊዝኛ ጎበዝ ነኝ፣ በትምህርት ጎበዝ ነኝ። በቃ ላይክ ምንም በቃ እኔ የሚነካኝ ነገር የለም። ሰው ነሽ ግን አይደል? ፍጥረት ነኝ። አይ ጥሩ ነው። አሁን ይሄ እንደምታዩት ካልሲ ነው። ከፍቶ ተጀልጦ ተሰጥቶ የሚሰፋ ማለት ነው የጥጥ ፍራሽ። አይ የለም። እሺ ተዋን በቃ በኖሌጅ በቲቪም ቢሆን አይተሽ የምታውቂ ከሆነ ተዋን ምንድን ነው? ተውኔት ችግር የለውም። አይ ተውኔትም ያሰራሻል አይደል? ለሊት ተነስተሽ እንዲህ ያለሽ ላይፍሽ ከክር ጋር የተያያዘ ነው። ያ ክር በጣም ነው የምትወጂው? በጣም I have an addiction ያ የክር ሱስ አለብኝ ነው ያለቻል። እንዴት? I don't know. I just love crochet from the bottom of my heart. I love it. Okay. ክብራትና ክብራት ልተርጉምላችሁ ወይስ ዝም ብዬ ልቀጥል? ሳቅ እየቀነሳችሁ ቢነውና ሲገባኝ እሷ እንግሊዝኛ ማውራት ስትጀምር አትስቁም። ሳይ ልተርጉም ወይስ ትታገላላችሁ? በቃ ታገሉ። እሺ እኔም እየታገልኩ ነው ጋይስ። ያቅማችን በክሮሼ ምንድን ነው የምትሰሪው? ቁርጥ ቀሚስ፣ ሹራብ፣ ኮፍያ፣ እሺ ወዘተርፈ። ልክ ዳንቴል እናቶቻችን እንደሚሰሩት ማለት ነው። አሁን እየሰራሽ ማውራት እንችላለን? ችግር የለብኝም። ይዘሻል? እሺ ይሄ ምንድነው? ሙሉ ቀሚስ ለመስራት። ዋው! ትናንት 1 ሰዓት ነው ወይ 2 ሰዓት የጀመርኩት። ይሄንን ያ የ9 ዓመት ህፃን ነች። In the name of the Father, of the Son, and the Holy Spirit, one God, amen. የምትሰራቸው ልብሶች ወደፊት በኢትዮጵያ የዲዛይን ኢንዱስትሪ ተስፋ እንድንጥልባት አስገድደውናል። ምን አይነት ልብሶችን ነው ዲዛይን ማድረግ የምትፈልጊው? ከባህላችን ያሉ ለኛም ስጦታና አዳዲስ ዲዛይኖቿን ይዛልን መጣለች። ድህነት ማለት ምን ማለት ነው ላንቺ? አደጋ ህፃን እሴተ ማርያም ስንታየው ዋው! እሴተ ማርያም ከ13 በላይ ሰርተፍኬቶች ተሸልማለች የሚል ዝና እየሰማን ነው። እውነት ነው? 13 በላይ
እሴተ ማርያም ማለት ራሱ ምን ማለት ነው? የማርያም ዋጋ። ዋው! ታዲያ የማርያም ዋጋዋ ምንድነው? ፍቅር። በህይወትሽ በጣም የፈራሽበት አጋጣሚ አለ? ምን? እናቴ ተገጭታ በመኪና። እንዴት? እየነዳች ነው? በእግሯ እየሄደች ነው? going with the car። እየነዳች ነው። እሺ። so the car comes and hits her። ተጋጩ ማለት ነው? እሺ። አይዞሽ የኔ ቆንጆ። እሺ፣ ያለፈ ነገር ነው። በቃ ሪላክስ አድርጊ። አንቺ እንደ አዲስ ልታስቢው ነው እንዴ? ታዩ በቃ ይቅር እንዴ። አይዞሽ፣ ተርፋለች። አሁን ስታርጊ ምን መሆን ነው የምትፈልጊው? ዲዛይነር። ምን አይነት ልብሶችን ነው ዲዛይን ማድረግ የምትፈልጊው? ከባህላችን ያልወጡ። ዋው! ግን እንዴት ይሄንን ባህል የሚለውን ቃል እንዴት አነሳሽው? ማለት ምን ማለት ነው ከባህል ያልወጡ ማለት? እንደዚህ ክሮፕ ቶፕ፣ የተተለተለ ልብስ ምናምን እንደዛ ያሉ ነው ማለት ነው። ክሮፕ ቶፕ ምንድነው? እንደዚህ እምብርት የሚያሳይ ልብስ። and that's not good። ምን ችግር አለው ግን እንደዛ አይነት ልብስ? ስታይል አይደል? ልብስ ሰውነታችን እንዲሸፍን ነው የተሰራው። እሺ። ለዛ ለምሮ የተቀደደ ልብሶችን ምን ለብሰው ሰውነታችን እንዲሸፍን ከፈለግን ማለት ነው። ሶ ቆዳችን ለማንም ሰው እንዲያየው መፍቀድ የለብንም። አንድ ሴት አሁን የተቀደደ ልብስ እንደዚህ ምናምን ብትለብሰውነቷን ብታሳይ ምንድነው ችግሩ? ክብር የለኝም፣ እስካን የለኝም፣ ድንግል አይደለሁም ማለት ነው። አሁን እናንተ ወንዶቹ ማለት ነው ችግር የሆነባችሁ ነገር ምንድነው? ሴቶቹ ካራንተረዲ የኢትዮጵያ ኪነ ጥበብ ትከታተላለህ አይደል? ከዛ ቀጥሎ ዘፈን እንዳትለኝ። ለምን? አልወድማ። ዘፈን አትወድም? ኃጢአት ነው። ኃጢአት ከሆነ ታዲያ ለምንድን ነው ብዙ ሰዎች እስቲ እንደ እግዚአብሔር ፍቃድ በሚቀጥለው ዓመት አልበሜን አወጣለሁ ይላሉ? ያስቃል። አንተ ዘፈን ማትወድ ከሆነ ምንድን ነው የምትወደው? መዝሙር። እስቲ አንድ መዝሙር አቅምሰን። እንዲናው ለከስ እግዚአብሔር ሲያስብ ነገር ስታካ። ኧረ ተው አንተ ሰውዬ ተው። ዜማ አለው። ከማዬ ምኗን ነው የምትወድላት? በጣም ነው መወዳት። ምንዋንም ልጠላት አልችልም። እናንተ ቤት ስትኖር ኃላፊነት የለብህም? አሁን አይጥ መግደል። ያንተ ኃላፊነት ምንድነው እናንተ ቤት? አይጥ መግደል። ስንት ገላል እስካሁን? 17። ትናንትና ደረስን አንድ ገደላል። ወድቀህ ታውቃለህ በቂጥ? አዎ እናቴም እንደዛ ውሃ ሰርፕራይዝ ማንን ማድረግ ትፈልጋለህ? እናቴ። አንድ ቀን ነው ለእናቶች ቀን መስቲካ ሳጥቻ ታውቃለህ? ዘገደው ያያት ያለ አያትህ አሉ እዚህ ውስጥ? ኧረ በለ አያትህን ወደ